ስለዚህ ቃለ ሕይወት ያሰማልን። ይሄ አሁንም ማርቆስ ወንጌል ከምዕራፍ 2 ሆኖ ከቁጥር 13 እስከ 17 ያለውን ነው ያነበብሉን። አሁን እዚህ ጋም ያው ክርስቶስ ተቃወሙት። ሲቃወሙት አሁን ቅድም ያየነው ክርስቶስ የተቃወሙት ስልጣኑ ላይ ነው። ከዛ ስልጣኑ ደግሞ አሳያቸዋል። ለምን በኃጢአት ስልጣን እንዳለው ተሐድገ ለከ ኃጢአት ካለ በሰውነት ላይ ደግሞ ተንሥእ ወነሣ አራተ ከሰውነቱ ተሸክመ ሂድ አልጋህን አለው። በሰውነት ላይ ስልጣን አለው። በልቡናቸው እና በሐሳባቸው ደግሞ ስልጣን እንዳለው ሲያመለክት የልቡናቸውን አውቆ ለምንድነው በልቡናችሁ እንደዚህ ብላችሁ የምታስቡ ብሎ ጠይቋቸዋልና ይሄኛውን በልቡናቸው ደግሞ ስልጣን እንዳለው ነግሯቸዋል። ስለ ስልጣኑ ነው። አሁን ደግሞ ወደ ጸባዩ መጡ ማለት ነው። ወደ ጸባዩ መጥተው ያው ሊከሱት አሰቡ። ቅድም በልቡናቸው ነበር ያሰቡት፣ አሁን ግን ከሰሱት። ቃል አውጥተው ቃል ደግሞ ሲያወጡት ወደ ማን ነበረ የተናገሩት? ቃሉ ሐዋርያትን ነው ሂደው ያናገሯቸው። ለምን ትይበል ወይሰቲ ሊቅክሙ ምስለ ኃጥአን ወመጸባህን፣ ከኃጥአንና ከመጸባህን ጋር ለምንድነው ከቀራጮች ጋር ተቀምጦ የሚበላው? ባህሪው ነው። ባህሪው ቢሄቨሩ ምንድነው? ከመጥፎች ጋር ሆነ ክብር የለውም እንደማለት ማለት ነው። በቃ እየተዋረደ እንዳለ አድርገህ የማቅረብ ነው ስራ ነው የሰሩ። ከዛ በኋላ ለዚህ ደግሞ መድኃኔዓለም ኢየሱስ ክርስቶስ ያው በሽተኞች ናቸው ክርስቶስ የሚፈልጉት፣ ኃጥአን ናቸው ክርስቶስን የሚፈልጉት፣ ጻድቃን አይደሉም ክርስቶስ የሚፈልጉት ብሎ መልሶላቸዋል። ህሙማን ይፈቅድዎ ለአቃቤ ሥራይ ወአኮ ጡያን ኃጥአነ እጸውዕ መጻእኩ አኮ ጻድቃነ፣ እኔ ኃጢአተኞች ልጠራ። አሁን እዚህ ጋር ያለው ንግግርም እንደ ቅድሙ ነው። እንደ ቅድሙ ስላችሁ ምንድነው? አሁን ማን ኃጥእ ኖሮ ነው ማን ጻድቅ ኖሮ ነው ጻድቅ ብሎ እየጠራ ያለ? ራሳቸውን ጻድቃን አድርገው ስላሰቡ በየቀኑ ቤተ ምኩራብ ስለሚመላለሱ የሙሴ መጽሐፍት ስለሚያነቡ የአብርሃም ልጆች ስለሆኑ አንዳንድ የአብርሃም ልምዶች እያደረግን ነው ብለው ስላሰቡ ብቻ ጻድቃን መስሎ ሲሰማቸው ስለነበረ ጻድቃን አይደላችሁም አላላችሁም። የመጣበት ዓላማ አለና ኃጥአንን ማዳን ነውና ኃጥእ የሚባለው ደግሞ ኃጥእ ነኝ ብሎ ንስሐ ሲገባ ነውና እነሱ ንስሐ ስላልገቡ ጻድቃን ብለው ስለቀጠሩ ራሳቸው ምን አላቸው? እኔ ጻድቃን ልጠራ አልመጣሁም። ታዲያ ማንን? ኃጥአንን ጻድቃን ብሎ ነገራቸው። አሁን ያነሳው ጥያቄ ደግምላቸዋለሁ። መጽሐፍ ቅዱስ ኤዲት ማድረግ ይቻላል ወይ? መጽሐፍ ቅዱስ ማስተካከል ይቻላል ወይ? ለምንድነው ማስተካከል የሚቻለው? መጽሐፍ ቅዱስ ማስተካከል ይቻላል ወይ እያልን ያለ ለነሱ ባህል ሲባል፣ ለነሱ መረዳት ሲባል፣ ለነሱ እዛ ለነበሩ ሰዎች ሲባል በሚገባቸው ቋንቋ የተነገረ ነገር እኛ መጥቶ አይሰራም። አሁን እነሱ ጻድቃን ሆነው ሳይሆን ኃጥአን ናቸው። እንደው ጻድቃን የሚባሉ ከክርስቶስ ጋር የቀረቡ እነሱ ኃጥአን ብለው የጠሯቸው ሰዎች ናቸው በይበልጥ ጻድቃን ተብለው የሚጠሩ። ስለዚህ ገልብጦ ነው አሁንም እየጠየቃቸው ያለ። ጥያቄ ሲሆን ሁሉ ጊዜ ገልብጦ ነው የሚጠይቃቸው። ሲጠይቅ ግን ከልቡናቸው ነው። ስለዚህ ክርስቶስ ሲናገር ቃል በቃል ሳይሆን የምንወስደው ወደ ኦዲየንሱ እንሄዳለን ማለት ነው። ወደ ዳይሬክት ኦዲየንስ የነበሩ ራሳቸው ጻድቅ አድርገው የሚቆጥሩ ነበሩ። ተነጋሪው ክርስቶስ ነበረ። እነዛ ዳይሬክት ኦዲየንስ እየተነገራቸው ያለ ኃጥአን ብለው የሚያስቧቸው ቀራጮች ነበሩ። ከዛ በኋላ ክርስቶስ ደግሞ መሀላቸው ላይ ተገኘ። ከዛኛ እነዚህ ጻድቃን መስለው ራሳቸው ጻድቅ አድርገው የሚቆጥሩ መጡና ለምን ትይበል ወይሰቲ ሊቅክሙ ምስለ ኃጥአን ወመጸባህን፣ ከኃጢአተኞችና ከግብር ቀራጮች ጋር ለምን ይበላል ሊቃችንም ራሱ አላሉትም። ትዕቢታቸው ማለት ነው። አራቁት ከነሱ በርቀት ጠሩ። ሊቅክሙ ነው ያሏቸው ሐዋርያትን ማለት ነው። ለምንድን ነው እንደዚህ የሚሆነው ብለው ጠየቋቸው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ እዚህ ጋር ክርስቶስን የሚፈልጉት ወይም ደግሞ ሐኪም የሚፈልጉ እነዚህ በሽተኞች ናቸው፣ ጤነኞች አይደሉም ሲል ኃጥአን ብለው ጠሯቸው። እሱም ኃጥአን ብለው እየጠራቸው ነው በእነሱ ቋንቋ። ኃጥአን ናቸውና ደግሞ ግን ሐኪም ያስፈልጋቸዋል። እኔ ደግሞ የመጣሁ ኃጥአን እንድጠራ ነው፣ ጻድቃን እንድጠራ አይደለም። ስለዚህ በእኔ የምትገቡ ከሆነ ወደ እኔ የምትገቡ ከሆነ ራሳችሁ ኃጥእ ብላችሁ ማመን ይኖርባችኋል ሲላቸው ማለት ነው። ራሳቸው ግን ኃጥእ ብለው ሳያምኑ
ራሳቸው ግን ኃጢአት ሰርተናል በድለናል ሳይሉ ወደሱ ሳይንበረከኩ ሊድኑ አይችሉማ። ስለዚህ ወደ ክርስቶስ መሄድ ያለበት ኃጥእ ነኝ ብሎ የሚያምን ነው which means ንስሐ የሚገባ ማለት ነው። የሚታደስ ማለት ነው። የሚታደስ ነው። ስለዚህ ይሄን በልና ከዛ ቀጥሎ ትልወኒ ያለውም እዛ አለ። ያው ትልወኒ ተከተለኝ ማለት ድህነትን ክርስቶስን ከመከተል ወደ ክርስቶስ ከመቅረብ አንፃር ነው። ክርስቶስ የሚቀርብ ደግሞ ኃጥእ ነኝ ብሎ የሚያምን ሰው መሆኑ ነው። ከዛ ሌላኛው ደግሞ እዚህ ጋር የምናየው ለማሳጠር ማለት ነው ፍቅር ነው። ፍቅር ከንስሐ በፊት ነው እና ፍቅር ሰጣቸው። ከዛ በኋላ እኮ ንስሐ ገብተው ይከተሉታል። መሃላቸው ላይ ተገኘ። ስለዚህ እኛም ክርስቶስ ስንሰብክ ክርስቶስ ወክለን ከሆነ እየሰበክን ያለ ነው ኃጢአተኞች ናችሁ እያልን ጻድቃን መስለን ጣታችን እየጠቆምን ሳይሆን መሃላቸው ገብተን ነው የምናድናቸው። እነሱን መስለን ነው የምናድናቸው። አሁን ግን እንደዛ እየሆነ ነው ወይ? እየሆነ አይደለም። ስለዚህ ባለፈው ስናብራራ ሃይማኖት የራሱ የሆነ ባህል የለውም ብለን ነበረ። ሃይማኖት የራሱ የሆነ ባህል የለውም ማለት የሄደውን የሚሰበከውን ባህል ይይዛል፣ እሱን ይመስላል ማለት ነው። ስለዚህ እሱን መስለን መግባት ሲጠበቅብን ገና ከመጀመሪያው ወደ የሆነ ሰው ለማሳመን ስንሄድ ዝም ብሎ ግንድ የሚመስል መስቀል ፊት ለፊት አድርገን መስቀል ኃይሌ ነው እንላለን። ጥምቀት ለመስበክ ያልተጠመቀ ይሞታል፣ የተጠመቀ ይድናል አይነቱ መፎክር ይዘን ሰውን ለማባረር እንሮጣለን ማለት ነው። ክርስቶስ ደግሞ ንጹህ ሆኖ ሳለ በኃጥአን ተገኘ። እውነት ለመናገር ግን ኃጥአን ብለው እነሱ ከጠሯቸው እነሱም ስለጠሯቸው እነሱን ለማስረዳት ብሎ የተጠቀሙት ቃል ከተጠቀመላቸውና ህሙማን ይፈቅድ ወለ አቃቤ ሥራይ ብሎ የጠራቸው ሰዎችና እነዛ ስናወዳድር ያው ኃጥአን የሚባሉ እነዚህን ክርስቶስን ለመፈታተን ፍቅር ሲሰጥ ጸብን እያፈላለጉ ያሉ ናቸው። ከባድ የሚባሉና አደገኛ የሚባሉ ነው። ከዛ ሌላኛው ድህነት የሚባለው እሱ ነው። ህግ በቃ ምህረት የሚባለው ነው። ምህረት ነው ህግ በክርስቶስ ውስጥ ህግ አይደለም ምህረት፣ ህግ አይደለም ርህራሄ፣ ህግ አይደለም ፍቅር፣ ህግ አይደለም ፍቅር ራሱ ነው ህግ፣ ምህረት ራሱ ነው፣ ድህነት ራሱ ነው ህግ የሚባለው በእግዚአብሔር መንግስት። ስለዚህ ህግ የክርስቶስ ህግ አከበርን ማለት ጾሙ ተብለዋልና ጾምኩኝ፣ ጾሙ ተብለዋልና ለምን አልጾምክም አንተ ኃጢአተኛ ማለት ሳይሆን በምህረት አይን ማየት ይሄ እኮ ድህነት ያስፈልገዋል፣ እኔ ድህነት ያስፈልገኛል ብዬ ከማመን ጀምሬ ለራሴ መዳንን የምፈልጋትን ያህል ለሌላው ሰው እንደምታስፈልገው መስራት ስችልና ወደ እግዚአብሔርን ማስቀረብ ሰውን ማቅረብ ስችል ነው እንጂ በርቅ ሆኜ ይሄ አንተ ብዬ መጥራት እስከጀመርኩ ድረስ ማራቅን ሰውን ማራቅ እስከጀመርኩ ድረስ ያው ዛ ምህረት ወደ ህግ ወጥቻለሁ ማለት ነው ከምህረት። ስለዚህ ምህረት ራሱ ህግ ነው፣ ፍቅር ራሱ ህግ ነው። ህግ በራሱ ግን ፍቅር አይደለም፣ ህግ በራሱ ምህረት ሊሆን አይችልም። ያው ህግ ተከትለው ነው ፍቅር የሆነ ክርስቶስን በህግና በስርዓት በልምድ መሰረት እየተከራከሩት ያሉት ማለት እፈልጋለሁ። እዚህ ጋር ምናልባት የሚነሳ ጥያቄ ካለ በሱ ከበር እናደርገው ካልሆነ በስተቀር ሰዓት በጣም ወስደናልና ወደ ቀጣዩ ፖርሽን እናልፋለን ማለት ነው።